እህት በህይወት ላይ አንድ ትልቅ ነገር የተማርኩት ነገር ቢኖር በዚች ምድር ላይ ምንም ነገር ቋሚ አይደለም ወይም ደግሞ ይሄ ፐርማነንት ነገር አይደለም። ስለዚህ በብዙ ነገር አትጨነቂ፣ ባሉታዊ ሐሳቦች አትጠመጂ፣ ህይወትሽ በጭንቀትና በውጥረት አትያዥ። ለእግዚአብሔር ስጭ። ለምን ሁሉም ነገር ያልፋል። እንኳን እኛ ነውና እኛ በህይወታችን በህመም ልንታመም እንችላለን፣ ገንዘብ ልናጣ እንችላለን፣ ጨለማ ውስጥ የሚያስለቅስ ሲቹዌሽኖች ያልጠበቅናቸው ነገሮች ሊከናወኑ ይችላል። ግን እንኳን እኛ ህይወት የሌለው እንኳን ይቀየራል። አምና ሰፊ የነበረው ወንዝ እኮ ዛሬ ደርቆ ልናየው እንችላለን። አምና ባዶ የነበረው ከተማ እኮ ዛሬ ቢልዲንግ መንገዱ ቤቱ ተሰራርቶ ብዙ ነገሮች ተለውጠው ልናይ እንችላለን። አሁን ፀሐይ ነው